ማንም ሰው ይሄን ቪዲዮ እንዳያሳልፈው ማርያም በጣም ይጠቅማችኋልና አንዳንዴ የተሳስታችሁ ምናምን ነገር የማይሆን ነገር ውስጥ ትገባላችሁ። ምናልባት እናንተ ባትበደሩ የሚበደር ሰው ታውቃላችሁ፣ ወይም ደግሞ እናንተ ልትበደሩ ትችላላችሁ። እኔ ከአሚጎስ ገንዘብ ተበደርኩኝ። አሚጎስ ያዙልኝ እና የሚጠቅመው ሰው ሊሆን ይችላል፣ ግን እኔ ከአሚጎስ ብር ተበደርኩኝና የተበደርኩትኝ 2 ሚሊዮን ብር ነው። መጀመሪያ 800,000 ብር አስገብቻለሁ እዛ። ከዛ አጠቃላይ ግን ከኔ ገንዘብ ጋር 2 ሚሊዮን ብር ነው የሰጡኝ። ከዛ ማለት ያኔ አታውቁትም፣ የሆነ ገንዘቡን በፈለጋችሁ ታይም ላይ ብዙ እንትን አትሉም፣ ያለውን ጉዳት ምናምን ነገር አታዩትምና እና በቃ ሳላስበው አመት ከምናምን ከፈልኩኝ፣ አመት ከ6 ወር አካባቢ ከፈልኩኝ። ከዛ በቃ ቼክ ላድርገው ምናምን ነገር ብዬ አሚጎስ ቢሮ ሄድኩኝና ስንት ነው ያለብኝ ምናምን ነገር አልኳቸው። በአመት ከ6 ወር ውስጥ 750,000 ብር ምናምን ከፍለሃል አሉኝ። ልብ አድርጉልኝ፣ የሰጠኋቸው 800,000 ብር ነው። ከዛ ከነሱ 1.2 ጨምረው 2 ሚሊዮን ነው የሰጡኝ። ከዛ ስንት ከፍለሃል? 750,000 ብር። ስንት ቀረብኝ ስላቸው 3.1 ሚሊዮን። እንግዲህ አስቡት፣ እንግዲህ ማለት ሳላስበው እዚህ አረብ ሀገር ኑሮ እየኖርኩ ነው ማለት ነው፣ ወይም ደግሞ ለአሚጎስ እየሰራው ነው ማለት ነው። እና የምትበደሩበትን ብድር እያስተዋላችሁ ብትበደሩ ወይም ደግሞ የሚጠቅማችሁንና ጉዳታችሁን ለይታችሁ መበደር ነው። እንግዲህ አስቡት 1.2 ሚሊዮን የሰጡኝ ማለት አጠቃላይ 2 ሚሊዮን ነው፣ ግን ከኔ ገንዘብ ጋር 800,000 2 ሚሊዮን ይሆኑ 1.2 ሚሊዮን ብር ሰጥተውኝ ኢማጂን አሁን 750,000 ብር ከፍዬ ከዚህ በኋላ የሚቀርብኝ 3.1 ሚሊዮን ነው። ሃው ወለዱ። እና አንዳንዴ የምትበደሩበትን አስተውሉ። ምናልባት ቶሎ ፈጥናችሁ መክፈል የምትችሉ ከሆነ ሊያዋጣችሁ ይችላል፣ ግን ሁሉንም መጀመሪያ ብታገናዝቡት ምናምን ነገር መልካም ነው።